ሰላም ቅዱሳን እንደምን አላችሁ? ይህ የምትመለከቱት ቶኪንግ ሶንግስ የተሰኘው ፕሮግራማችን ነው። እንግዲህ በዚህ ፕሮግራም እየተጠቀማችሁ እንደሆነ እናምናለን። ዛሬም ደግሞ እንደተለመደው በጣም ከምንወዳት ዘማሪት አይዳ ጋነን ያለነው። አይዳ እግዚአብሔር ይባርክሽ፣ ጥሪያችንን አክብረሽ ስለመጣሽ። እንግዲህ ይሄ ፕሮግራም በመድራችን እግዚአብሔር የሰጠንን ሰዎች መዝሙሮቻቸውን የምናወራበት ከመዝሙሮቻቸው በስተጀርባ ምን እንዳለ መንፈሱን ለህዝቡ የምናስይዝበት የምናወራበት ነው። ከዛ ደግሞ መዝሙሩን ደግሞ እንዘምረዋለን ማለት ነው። ያው እንግዲህ አንቺን ራስሽን አስተዋውቂ ማለት ከባድ ነው፣ ብዙ ሰው ስለሚያቀሽ እኔም ኦሬዲ አስተዋውቅሻለሁ። ግን ፕሮግራማችን ያው ከጥያቄው በጀምር ጥሩ ይመስለኛል። በዛው ደግሞ አንቺ ልብሽ እንደሞላ ራስሽን ማስተዋወቅ ካለብሽ ታስተዋውቂስ ለማያውቁሽ ማለት ነው። እና የመጀመሪያው ጥያቄ የሚሆነው ከመዝሙሩ ልጀምር። መዝሙሩ መንፈስ ቅዱስ የሚል ነው። መንፈስ ቅዱስ እኔ በጣም ፌቨራይት መዝሙሬ ነው። መንፈስ ቅዱስ በጣም ወደዋለሁ። መንፈስ ቅዱስን ስለ መንፈስ ቅዱስም ሰብኬ አውቃለሁ። እዚህ ቤትም በጣም መንፈስ ቅዱስ የሚወደድ አምላክ ነው። በየአመቱ ስለ መንፈስ ቅዱስ የወረደበትን ቀን የምናከብር ትውልዶች ነን። ከመንፈስ ቅዱስ ጋር በጣም አታችመንት አለን። በርግጥ ሁሉ ክርስቲያን ከመንፈስ ቅዱስ ጋር አታችመንት ሊኖረው ይገባል። ምክንያቱም ያለሱ ምንም ማድረግ ስለማንችል ማለት ነው። እና በመንፈስ ቅዱስ ዙሪያ ያው ብዙ አይዘመርም። እና ይሄንን መዝሙር እንዴት ተቀበልሽው? ምን ኢንስፓየር አረገሽ? በጊዜው የምታስታውሻቸውን ነገሮች ሁሉ ከዚህ መዝሙር በስተጀርባ ያሉትን ነገሮች ሁሉ እንድትነግሪን እንፈልጋለን። ከዛ አንቺ ያለሽበት መንፈስ ውስጥ ገብተን ደግሞ ማምለክ እንፈልጋለን። እና ኢንቫይሮንመንቱ ኢንስፓየር ያረገሽ ጊዜው ትዝ የሚልሽ ነገር ሁሉ ከዚህ መዝሙር ጋር በተያያዘ እንድትነግሪን አይዳዬ ተባረኪ። እሺ እኔም አመሰግናለሁ። አይዳ አብርሃም እባላለሁ። አይዳ ኤፍሬም አብርሃም ነው የምባለው ባይዘው። አዲስ በሰርኔም ስለሆነ የሚጠራው ባደኩበት ቦታ በቃ ባይዳ አብርሃም ጸንቷል። ግን በዝማሬ አገልግሎት ውስጥ አገለግላለሁ። ስለጋበዛችሁኝ አመሰግናለሁ። በጣም የምወደው ቤት ነው። ለመንፈስ ቅዱስን ስለምትወዱ ማምለክ ስለምትወዱ እዚህ መጥቼ ማለት ወደ ኢትዮጵያ ከተመለስኩኝ ሳገለግል ከማገለግልጓቸው ቦታዎች ሁሉ በደስታ በፍቅር ጉባኤውም እያመለከን የሚያመለኩ ገብተን የምናመልክበት ቤት ነውና በጣም ነው የምወዳችሁ። so it's a privilege አብሬያችሁ ቁጭ ብዬ በማውራቴ ደስ ይለኛል። ደግሞ በዚህ ርዕስ በማውራቴ ደስ ይለኛል። መንፈስ ቅዱስ ከሁለት ወር በኋላ 20 አመት ይሆናል ከጻፍኩት። ከወጣ 10 አመት ሊሆነው ነው መሰለኝ አይደል? ከጻፍኩት 20 አመት ይሆናል። ስንት አመትሽ ለኔ ጻፍሽ? አይ ነው 20 አመት ይሆናል። እሱናት መልሽሽ ችግር የለም። ቲኔጅ ያለው ነው ጻፍኩት ካልኩ ይበቃል። ሌላኛውን ካልኩሌት አድርገው በጣም በልጅነቴ ነው ጻፍኩት። ትዝም የሚለኝ ልደቴ እየመጣ ስለሆነ ልደቴ እንዳለፈ በሁለተኛው ይሁን በሶስተኛው ሳምንት ስለተቀበልኩት በደንብ ጊዜውን አስታውሰዋለሁና ያው ልጅነትም አለ። የተቀበልኩበት ጊዜ በጣም አዲስ ሲዝን እየጀመርኩበት የነበረ ወቅት ጊዜ ነው። በጣም ግራም ያጋባ በጣም የማላቀው ህይወት፣ የሚያስፈራ ህይወት፣ መልስ ብዙ የሌለኝ በጣም ብዙ ጥያቄ አንዱም መልስ የለውም። እንደዛ አይነት ህይወት ውስጥ ነበርኩኝና ጀስት ኮንቴክስቱን ለመስጠት እዛ ለመኖር ባደኩበት ሀገር ለመኖር ወላጆቼ ወሰኑ። በሄድኩኝ 2 አመት ቆይቼ እንደምመለስ ነበር ማቀው። ኖ እዛው ቀጥይ ተባልኩኝ። ቀጥይ ሲሉኝ ግን ለብቻዬ ነው የተባልኩት። ስለዚህ ከሞቀ ህይወት ከሞቀ ፕላንድ ከሆነ ሰው ፕላን እያደረገልኝ ከቆየው ህይወት በልጅነቴ መሀል ላይ ብቻዬን ራሴን አገኘሁትና ያገኘሁት ደግሞ ጀስት ቀጥይ ሳይሆን ለመቀጠል የነበርኩበት ሀገር ብዙ ነገሮች ብዙ ስቴፖችን መከተል ነበረብኝ። እነዚህን ስቴፖች አላቃቸውም። እየተነገረኝ ነው እንግዲህ እየሄድኩ ያለሁትና ራሴን
በዛች ወቅት እቺ መዝሙር በመጣችበት ወቅት የዩዝ ሆስቴል ውስጥ አገኘሁት ራሴን። የዩዝ ሆስቴል ውስጥ ከ18 አመት በታች የሆኑ ልጆች 18 አመት እስኪሞላቸው ድረስ መኖር ያለባቸው ወላጅ አብሯቸው ከሌለ ወይም ያሳድግ ከሌለ የሚገቡበት ካምፕ ራሴን አገኘሁት። እዛ ውስጥ በአንድ ክፍል ሁለት ሆነን ነው የምናድረው እና ያው የሚመጣው አብራችሁ የምታገኙት ሰው ኤኒባዲ ሊሆን ይችላል እና ያው ከወላጆቻቸው ጋር ሳይስማሙ የመጡ የቢሄቪየር ችግር ያለባቸው የሌላም ነገር ችግር ያለባቸው ሁሉም እንደኔ በኑሮ ጥያቄ በአገር የመቀየር ኑሮ ጥያቄ ብቻ አይደለም እዛ የሚገባው ቢሄቪየራል ፕሮብለም አለ፣ ብዙ አይነት ኢሹ አለ እና ራሴን በአንድ ጊዜ እዛ ህይወት ውስጥ አገኘሁት ማለት ነው። ሪያሊቲ ተቀየረ እና ከሱ ውጭ ደግሞ እዛ ሀገር ልኑር አልኑር ምንድነው አላቅም፣ ነገ መልስ የለውም እና ሎካል ቸርች ነበርኝ ያደኩበት ቸርች ይዛ በጣም ነው የምወዳቸውና ከነሱም የሚመጣ ምክር ነበር። ያው ቀድሞኝ ሄዱ ቀድሞ በእድሜም በጣም የቀደሙ ናቸው፣ በኤክስፒሪየንስም የቀደሙ ስለሆኑ ከሚያውቁት ኤክስፒሪየንስ ይመክሩኛል። እንደዚህ ነው የሚደረገው፣ እንደዚህ አድርጊ ይሉኛል። አንዳንዱን ነገር ውስጥ ሪጀክት ያደርገዋል። ሲገባኝ አሁን መንፈስ ቅዱስ ነው ሪጀክት የሚያደርገው፣ የዛኔ አላውቀውም እና ሰው ሁሉ የሄደበትን መንገድ ሂጂ እየተባልኩኝ እኔ ግን ይቅርታ ግን አልችልም ማለት ይቅርብኝ ይላችሁ። ይቅርብኝ ስል ለምን ይቅርብኝ አልሽ ብለሽ ብትጠይቂኝ ሪሊ ዶንት ኖ የሆነ ነገር ግን ሪጀክት እያደረገው ነው። ስለዚህ የነሱንም ምክር ፉሊ ግማሽ ነው የማደርገው። እንደዚህ ነው የሚደረገው፣ ሰው እዚህ ለመኖር እንዲህ ማድረግ አለበት እንደዚህ ሲሉኝ የኔ ይቅርብኝ እላቸዋለሁ። አንዳንዱን በቃ ከመለሱኝም ችግር የለም ልመለስ እና እንደዚህ አይልም ሰው ኢትስ ሲሊነስ። እዛም ያለው ህይወት እዛ ነው። እቤትም ስገባ ያለው እንግዲህ የቤቴን ነገር ያቸዋለሁ። ፋሚሊ የለም ሰው እኔና እኔ ሆነን እና አፍተር ከአንድ ወር በኋላ ምናምን ይመስለኛል የከርፊው አለው ቤቱ ከማታ 3 ሰዓት ነው 4 ሰዓት በኋላ መግባት አይቻልም። እንደዚህ ማድረግ አይቻልም፣ ሰው ማምጣት አይቻልም፣ ሰው መውጣት ብቻ ህግ በህግ ነው ቤቱ እና እኔ አንድ የአርብ ፕሮግራም ስላለ አስፈቀድኳቸው ነው። የቤተ ክርስቲያን ነው ያደኩትና ፓስተሮቼንም ላመጣ እችላለሁ ኤቪደንስ። ቸርች ነው ማመሸው ካመሸውም እስከ 4 ሰዓት እና አልቆ እስክመጣ ታገሱኝ ምናምን ብዬ ፈቀዱልኝ። እግዚአብሔር ሞገስ ሆነኝ። እሁድና አርብን ይሁን ሰምቲንግ እንደዚህ መሄድ ጀመርኩኝ ማለት ነው። ከዛ የሆነኛው ሳምንት ላይ ግን ጥያቄዎቹ እየጎሉ መጡ። ሰው እንደዚህ ነው የምኖረው፣ ይሄ ነው እኔ እንደዚህ ነው በቃ የምኖረው፣ ለዚህ ነው የፈጠርከኝ ማለት እንደዚህ ጋርም እንደዚህ እየኖርኩ እየወጡ ምን ማለት ነው እና I started asking ለመጀመሪያ ጊዜ ራሴን ችዬ ጥያቄ መጠየቅ ጀመርኩ። ያለ ምንም አደልት ብቻዬን ምንድነው ህይወት፣ ነገስ ምንድነው ዋይ ማለት እንዴት ተስፋ አይኖርም ወይ ደግሞ ምንፈልገው መልስ ቶሎ ለምን አይመጣም ወይ ቁርጥ ያለ ነገር የለም ወይ የሆነ ነገር የለም just I'm floating የሆነ ግራ የገባው ሲዝን ሆነብኝና ጥያቄ ብቻ ሆነ ያለ መልስ እና ወቅቱ እንግዲህ በጣም ክረምት ነው። አሁን ከ2 ወር በኋላ ቢያቸው ይላል ኃይለኛ ክረምት ነው። ባስ ነው የምጠብቀው ወደ ቤተክርስቲያን ለመሄድ። ባስ ስቶፕ ላይ ቆሜ አረሳተን ባስ ተደግፊያት ይሄን ሁሉ ጥያቄ መጠየቅ ጀመርኩኝ። እኔ እንደዚህ መኖር አልፈልግም፣ እንደዚህ ለመኖር የተጠራው አይደለሁም፣ ይሄ አይመስለኝም፣ የኔ ህይወት ይሄ መሆን አለበት ብዬ አላምንም። ጌታ ሆይ ምንድነው this is life የሚለውን the moment I was asking question after question ይሄም አለ እያልኩኝ መንፈስ ቅዱስ የሚለውን መዘመር ጀመርኩኝ። the first verse በውስጤ ያለው እሱ ብቻ ነው የሚያስመካ ሌላ ማን አለ፣ እሱ ብቻ ነው የሚያኮራ ሌላ ማን አለ፣ በኃይሌ አይደለም ወይም በብርታቴ መውጣቴ መግባቴ ያማረው ህይወቴ ላይ ምንም የሚያምር ነገር ላልነበርኩ ምንም የሚያምር ህይወት አልነበረም። ከአየሩ ጀምራችሁ ከቆምኩበት አየር ብርድ ጀምራችሁ የሚያምር ህይወት አልነበረም አዳም ሞመንትና ገባኝ። ምን ገባኝ? 2 ነገር የዛኔ አንደኛው በደንብ አልበራልኝም። አንደኛው ግን የገባኝ እግዚአብሔር አጽናናኝ፣ በመንፈስ ቅዱስ በኩል መልስ እየሰጠኝ እንደሆነ ገባኝ። I am with you እኔ ነኝ ማጽናናሽ እኔ ነኝ የሚለውን ነገር ገልጦ አላሳየኝም።
መልስ አልሰጠኝም ግን ራሱ እንዳለ ነገረኝ ሶ ለዛች ሲዝን መልሴ ነበረ መልህቄ ነበረ ሁለተኛ ነገር ደግሞ እዛው ላይ መንፈስ ቅዱስ የሚለውን ነገር እንዳሰምርበት ነገረኝ አላቆም ነበር እና ለካ እንግዲህ በጌታ ቤት ነው ያደኩት most of my life ወላጆቼ መንፈስ ቅዱስ ሰዎች ነጻ ሲወጡ ሲጮሁ እና ሰዎች ኃይል ሲሞሉ ሲወድቁ እሱ ነው የኔ ትዝታ በጉባኤ መካከል ኃይል ተብሎ የሆነ ነገር ሪሊዝ ሲደረግና ከዛ ውጭ ለካ አላቆም ማን ነው መንፈስ ቅዱስ who is he as a person as like ራሱን የቻለ አምላክ ማን ነው የሚለውን ለካ that was የመጀመሪያ ቀን journey ጀመርንበትን ይናሱ በትክክል you know so ከዛ በኋላ የምመጣበትን ህይወት ያኛው የመጀመሪያ ቀን ነበር ከሱ ቀጥሎ ያሉትን 10 አመታት እየመነዘርኩ የተጠቀምኩበት ሶንግ ነው ምክንያቱም የምር እኔና እሱ ሆነን ኢንካውንተር ሆነልሽ ማለት ኢንካውንተር ሆነ ባስቶፕ ላይና ከዛ it was like encounter after encounter ምክንያቱም ፌስ ማድረግ ነበረብኝ literally እንዳለኝም ሌላ ማን አለ የምሬን ነው ሌላ ማንንም የለም ነው ያለኝ ደግሞ ሌላ ማንንም አልነበረም እኔና እሱ ሆነን አሁን ምንድነው ቸርች ሎካል ቸርች ያለ አሜዚንግ እግዚአብሔር በጣም ነው የምወዳቸው ቤተሰቦቼ ማለት ነው ያሳደጉኝ ያው ግን ህይወት አለ ከቸርች ከዚህ ቸርች ወጥተ ሁሉም ሰው የሚኖረው ቤቱ የሚኖረው ህይወት አለ እሱን የሚያስተምረኝ ሰው ያስፈልገኝ ነበር ስቀልድ ከጓደኞቼ ጋር አሉ በኔ በዚህ ፓት አብረን ያለፍንና መንፈስ ቅዱስ እኮ ኩክ ከማድረግ አስቤዛ ከማድረግ ጀምሮ እስከ ሜጀር የላይፍ ዲሲዥን ድረስ አብረን ነው ያስተማረን እንላለን ምክንያቱም በዛ እድሜ ሄደን እውነት አናቅም ምንድነው የሚደረገው ራሱ አናቅም እና እሱ ነው እኔና እሱ ሆነን የምር so every single step 10 አመት እንዳለው አደረገው ማለት ነው እግዚአብሔር የተመሰገነ ስለዚህ ዜማውንም ግጥሙንም እዛው ባስቶፕ ላይ ነው ባስቶፕ ላይ ግማሹን የተቀበልኩት እዛ ለኳየር ወስጄ የሆነ መዝሙር ሰምቼ ካለፈ በኋላ የሆነ መዝሙር ሰምቻለሁ ፈራል ከዚህ ዛኔ አልጽፍም ምጽፈውም ያስቃል አይሆንም ስለዚህ በጣም ግን ውስጤን ስለ ኢንካውንተር እንዳልሽው ስለነበረው ግን እንዘምረው አልኳቸው ከዛ በጣም ይዘመር ነበርኛ ቤተክርስቲያን በዛ በወርሺፕ ቲም ውስጥ ኦልሞስት ለስንት አመታት እስካሁን ድረስ ያደገ ደሞ መጣ የምር እግዚአብሔር በዛ እንትን ያሳደገው መጣ በወርሺፕ ቲማችን ውስጥ ማለት ነው በጣም የሚገርም ነው አይዲ ተባረኪ በተለይ በክርስቲያን ቤተሰብ ውስጥ ተወልደው ላደጉ ሰዎች ትልቅ ትምህርት እንደሆነ አስባለሁ ጌታን መከተል መንፈስ ቅዱስን ማወቅ ክርስቲያን መሆን ራሱ ምንኖር ሰው ሳይሆን የምር ተነክተን የምር ጌታ ራሱን ገልጦልን ምንከተለው ነው እና እኔ ፐርሰናሊ ሪዞኔት አደርጋለሁ ከዚህ ስቶሪ ጋር እንደ ክርስቲያን ቤተሰብ ተወልዶ እንዳደገ ልጅ በተመሳሳይ ሁኔታ ጥያቄዎች ነበሩ በቲኔጀርነት ጌታ ግን ነካኝና ከዛ ጊዜ ጀምሮ እስካሁን ጊዜ የሚያስቀጥል መነካት ኢንካውንተር እና እግዚአብሔር ይባረክ ባይ ዘ ዌይ ሄም ቸርች አባታችንም አፖስትል ጆዬ ከመነካት ነው የጀመረው ልክ እንደዚህ ተመሳሳይ ስቶሪ የህይወት ጥያቄ ለምንድን ነው ምኖረው እንደውም ቸርቻችን ላይ ትርጉም ያለው ህይወት መኖር የሚል ትምህርት አለ ሜምበርሺፕ ክላስ ላይ ለምንድን ነው ምኖረው የሚል መሰረታዊ የህይወት ጥያቄ ላይ ሆኖ ነው እግዚአብሔር የነካው ቀኗንም ጊዜዋንም አመቱንም እስከሚያቅ ድረስ ማለት ነውና እግዚአብሔር ዛሬም ሰዎችን ይነካል ዛሬም ይንካን ደጋግሞ ይንካን እና መነካትን ኤክስፒሪየንስ ያላረገ ሰው ሪሊጅን እንጂ እውነት ክርስቶስን አይከተለውም ማለት ይችላልው ነው ከመነካት በፊትና በኋላ ግልጽ የሆነ የህይወት ለውጥ ስላለ ማለት ነው መዝሙር ለመቀበል ብቻ ሳይሆን ግልጽ የሆነ የህይወት ለውጥ አለ ካለበለዚያ ግን አድካሚ ነው ሸክም ነው ክርስትና ራሱ ሸክም ነው ሪቹዋል ነው የሚሆነው እና እግዚአብሔር ዛሬም ሰዎችን ይንካ በኢየሱስ በዚህ ስክሪን የሚያዩትንም ወጣት ቲኔጀሮችንም ይሄን ሾው የሚያዩትን ሁሉ እግዚአብሔር በመንፈሱ ይንካ ኢንካውንተር ይሁን ልዩ መነካት ይሁን
በቃ በኃይልም አይደለም በብርታትም አይደለም እዚህ መዝሙር ላይ እንዳለው በመንፈሱ ነው ተብሎ እንደተጻፈ ልዩ የሆነ የመንፈስ ቅዱስ ኢንካውንተር በዚህ ክፍል ውስጥ በዚህ ቦታ ላይ ይሄንን ስክሪን በሚያዩ ሁሉ ላይ ዛሬ በጌታ በኢየሱስ ክርስቶስ ስም ይውረድ መነካት ይሁን ከዚህ ቀን ጀምሮ ልዩ የሆነ መነካት ይሁን እንጸልያለን በዚሁ እና ጌታ ይባርክሽ አይዲ ከመነካት የተወለደ መዝሙር ስለጻፍሽ ያስታውቃል ደሞ በጣም ሚነካ ነው ምክንያቱም ያው ብዙ ትልልቅ ሰዎችን የሚባርክ የሚያገለግል የሚጠቅም ቢሆን ሞር ወጣቶችን አትራክት የሚያርግ ጸጋ አለብሽ አላቀ እንግዲህ ከኛ ወጣቶች ጀምሮ በጣም በቃ በዚህ ጸጋ ምክንያቱም ወጣት በተለይ በመንፈስ ቅዱስ ኢንካውንተር ካልተደረገ ማንም አይዘው በቃ የሚያዘው በጌታ በመንፈስ ቅዱስ ነውና እኔ ራሴ ቅድም አቤል ሲል ለምንድነው ምኖረው ከሚል ነው የጀመርኩት እኔ ራሴ በቃ ቸርች የወሰደኝ እቺ ጥያቄ ናት ለምንድነው ምኖረው በመንደር ላይ እኔ አስፈላጊነቴ ምንድነው እግዚአብሔር ሆይ ምክንያቱም የሆነ ቦታ ሄደሽ ላይፍ በቃ ይጠይቅሻል ራሱ የሆነ በቃ የሆነ ቦታ አለ የሆነች መስመር አለችና ለምንድነው ምኖረው ብዬ ስጀምር ነው ጌታ ለዚህ ነው ብሎ መልሱን የሚሰጠኝ ቦታ አዘጋጀልኝና ስለተነካን ነው እግዚአብሔር በቃ በመንፈሱ ስለያዘን ነው እንጂ ያው የዓለም ነገር በጣም ከባድ ነው መንፈሱ ካልያዘ ምን ልንሆን እንደምንችልም አናቅምና ኢንካውንተር በጣም ወሳኝ ነው ስለዚህ በጂ ለወጣቶች በእውነት ብዙ ወጣቶችን የሚስብ ብዙ እነሱን አትራክት ለማድረግ በዚህ ምድር ላይ እነሱን ለማጥፋት የሚፈልግ ብዙ ወጥመድ ስላለ መንፈስ ቅዱስ ደግሞ ከያዘ እሱ አስተማማኝ ነው እና ጌታ ይባርክሽ አብዝተሽ ስለመንፈስ ቅዱስ ጨምሪልን ዘምሪልን እስቲ ጸልይ እውነት አሁን በስክሪን ለሚያዩ ሰዎች እኔ በጣም ሸክም ተሰማኝ በእንደዚህ አይነት ሁኔታ በላይፍ ጥያቄ ውስጥ ላሉ በሀገር ውስጥ ከሀገር ውጪ ላሉ መንፈስ ቅዱስ ስፍራና ጊዜ አይወስነው እና ባንቺ በተነካሽበት መነካት ወጣቶችን እንዲነካ አጠር አድርገሽ በእምነት አሜን አሜን እግዚአብሔር ሆይ እንጸልያለን መንፈስ ቅዱስ አንተ ምትወደድ ነህ አንተ ምትፈለግ ነህ የምትመራ የምታጽናና እግዚአብሔር ሆይ በኢየሱስ ስም እንጸልያለን ለዚህ ጄኔሬሽን እንጸልያለን ባንተ መንፈስ ኢንካውንተር እንዲያገኙ እግዚአብሔር ሆይ ማንነትን እንድታሳያቸው ጌታ ሆይ ያንተ መንፈስ በቂ ነው ለሁሉ ነገር በቂ ነው የሁሉ ነገር መልስ ነው እግዚአብሔር ሆይ አንተ የሁሉ ነገር መልስ ነህ እግዚአብሔር ሆይ እንጸልያለን በኢየሱስ ስም የመንፈስ ጉልበት በየጓዳቸው እንዲገባ ውስጣቸውን ያለውን ሁሉ ጋርቤጅ ውስጣቸውን ያለውን ሁሉ question ውስጣቸውን ያለውን ሁሉ ምሽግ ያፈራረሰ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም በመንፈስህ እግዚአብሔር ሆይ እንዲሞላቸው እንጸልያለን የመንፈስ ሞላት እንዲወርሳቸው እግዚአብሔር ሆይ በዛ ውስጥ ያለውን በረከት እንዲያዩ ጌታ ሆይ በዛ ውስጥ ያለው ማንነትህን እንዲያዩ ማን እንደሆንክ እንዲያውቁ እግዚአብሔር ሆይ የመፈጠራቸውን ዓላማ እንዲያገኙ መንፈስ ቅዱስ በኢየሱስ ክርስቶስ ስም እንጸልያለን መንፈስ አሁን ባሉበት ክፍል አሁን ባሉበት ቦታ አሁን ባሉበት እግዚአብሔር ሆይ ሁኔታና ሲዝን ተገኝቶ እግዚአብሔር ሆይ ማድረግ ያለበትን ያድርግ in Jesus name we pray እግዚአብሔር አምላክ ሆይ አይምሮአቸውን ልባቸውን ሐሳባቸውን ፍቃዳቸውን እግዚአብሔር ሆይ ጥያቄያቸውን እግዚአብሔር ሆይ ሁሉ እንድትቆጣጠር በኢየሱስ ስም እግዚአብሔር ሆይ በዚህ ሰዓት መፈታት ያለበትን እንድትፈታ እግዚአብሔር ሆይ ግራ ለገባት ነፍስ ተስፋ ለቆረጠች ነፍስ ጥያቄን እየጠየቀች ላለ ነፍስ እግዚአብሔር ሆይ እልህ ላስቸገራት እልህ ለሞላት እግዚአብሔር ሆይ መልቀቅ የፈለገችውን መልቀቅ ላልቻለች ነፍስ በኢየሱስ ስም መንፈስህ እንዲገኝ ይጸልያል መልቀቅ የሚችሉበትን መንፈስ እግዚአብሔር ሆይ በኢየሱስ ስም አፍስስላቸው እግዚአብሔር ሆይ በኢየሱስ ስም we break every stronghold
in this generation. We break every stronghold, እግዚአብሔር ሆይ, every stronghold, every question, እግዚአብሔር ሆይ, we break it in the name of Jesus. We break it in the name of Jesus. እግዚአብሔር ሆይ, መንፈስህ በኢየሱስ ክርስቶስ ስም መስራት ያለበትን ሁሉ አልፎ እንዲሰራ ላንተ አሳልፈን ሰጠን። እግዚአብሔር ሆይ, የጥያቄ ሁሉ መልስ አንተ ነህ። ይህንን ትውልድ ላንተ አሳልፈን እንሰጣለን። In Jesus name. Amen. አሜን። እግዚአብሔር ይችላል። እግዚአብሔር በስራ ላይ ነው። አሜን። ቴንክ ዩ አይዲ። እንዲያው ሾው ያረግን ሳይሆን የምርም የመንፈስ ቅዱስ ህልውና በመካከላችን አለ እና በስራ ላይ እንደሆነ እኔ ይሰማኛል። እግዚአብሔር የተባረከ ይሁን። ወደ ቀጣዩ ጥያቄ እንለፍና መዝሙሩን እናውራው በንግግር ማለት ነው። በዜማ በኋላ ላይ እንዘምራለን። ቅድም እንደጀመርሽው የመጀመሪያው ፓርት መንፈስ ቅዱስ ከኔ ጋር ያለው እርሱ ብቻ ነው የሚያኮራ፣ ሌላ ማን አለ? መንፈስ ቅዱስ በውስጤ ያለው እርሱ ብቻ ነው የሚያስመካ፣ ሌላ ምን አለ? በኃይሌ አይደለም ወይም በብርታቴ መውጣቴ መግባቴ ያማረው ህይወቴ በመንፈሱ እንጂ ሁሉን በሚችለው ደካማውን ብርቱ ብርቱ በሚያደርገው እያለ ይቀጥላልና እዚህ ላይ ያሉ ቃላት ያለ ሐሳብ ላንቺ ምን ትርጉም ይሰጥሻል? በተለየ ሁኔታ ደግሞ አንቺን የሚነካሽ የትኛው ሐሳብ የትኛው ክፍል ላይ ነው የሚገኘው? እና እስቲ መዝሙሩን አውሪው አንቺ በገባሽ መንገድ እያንዳንዱን ሐሳብ እየተነተንሽ አስረጂን። ከዛ ስንዘምረው በደንብ ራሳችንን ከዚህ ጋር እያገናኘን እንዘምራለን ማለት ነው። I think መጀመሪያ ሲመጣም እንዳልኩ መንፈስ ቅዱስ በውስጤ ያለው እሱ ብቻ ነው የሚያስመካ፣ እሱ ብቻ ነው የሚያኮራ፣ ሌላ ማን አለ? ሌላ ምን አለ? እሱ ለኔ በጣም ፓወርፉል ነው። የሁሉም የሶንጉ የሙሉን ዋና ሰብስቦ እንደ ኪ ነው ለኔ። መጀመሪያም እግዚአብሔር የመለሰልኝ በሱ ነው እና ስረዳው ሲያስረዳኝ የነበረው everything in my life ነው። ሌላ ማን አለ? ሌላ ምን አለ? ማን ምን ብሎ ነው ያስረዳኝ። so he took me back ከመወለዴ ጀምሮ ያለውን ፌዝ እነንትና አሉ ብዬ ያስኳቸው ብዙ ነገሮች አሉ። አብሮኝ ያደገ ነገር አለ። እነንትና አሉ ብዬ ያስኳቸው፣ እነንትና ደግሞ የሉም። ለምን የሉ ብዬ ያስኳቸውም ነገሮች ነበሩ። ለምሳሌ I think it's time ብዙ ጊዜ ቪዲዮ ሲቀረጽ ብዬው አላቅም፣ ግን it's time ይመስለኛል ወጣቶችን ሳስተምር ብዙ ጊዜ እግዚአብሔር መንፈስ ቅዱስ ተናገሪ ስለኝ እናገራለሁ። I think I have to ከመጀመሪያውም እኔ ከብሮክን ፋሚሊ ነው የመጣሁት። ባዮሎጂካል አባቴ አላሳደገኝም እና ያ ጥያቄ ለምን የለም ለምን የለም ለምን የለም የሚለው እንደ ባክግራውንድ እንትን የሆኑ ኖሯል። ለምን እንድን የሌለው ለምን አልነበረም፣ ለምን አልፈለገም፣ ለምን ያንን ክፍተት ተፈጠረ፣ ዋይ 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 የሚለው አለ። ከዛ ደግሞ አሉ ደግሞ ምላቸው ሰዎች ነበር አሉ ነከሌ አይ they're mine like ሆልድ ያደርጉኛል እነሱ አሉልኝ ምላቸውም ነበሩና ይሄ አሁን ያልኩ የአባትነት ጥያቄ የሚለውን ብዙ ዘመኔን አይ ቲንክ እዛ ጋር አሁን ያልኩ ከዚህ ኢንካውንተር እስከዚህ ኢንካውንተር ድረስ ዲል አላረኩት። አብሮኝ የመጣ ነገር ነው ነበር። ክርስቲያን ነኝ፣ እግዚአብሔር እንዳላቃለው፣ እግዚአብሔር አባታችሁ ነው፣ አባታችን ነው። አይ ኖ ግን ዋይ ለምን የወለደኝ አባቴ እንደዛ አደረገ? ለምን አልፈለገም? ለምን አላሳደገኝም? ለምን አልፈለገኝም? ለምን በህይወቴ አልነበረም? ለምንድነው እኔ ተለየሁት? ለምንድነው የሚለው ነገር በጣም ይጫነኛል። እና ያ ደግሞ አንገር ነበረበት፣ ፍረስትሬሽን ነበረበት። ሂል ያላረገ በጣም ሂል ያላረገና ቦክስ ነበረችው። ያችን ቦክስ ማንም አይነካት። እንዘምራለን፣ ብዙ ኤቭሪቲንግ እኮ አደርጋለሁ። ያችን ቦክስ ግን አትነካም። ዲል አላረኳት። ስለዚህ ለምን የለም እና እግዚአብሔር he keeps saying ለኔ እኮ አባትሽ ነኝ ያ ግን ለምን እሱ የሚለው ነገር በጣም ይዞኝ ነበረ ብዙ
ከማንነቴ ውስጥ አንዱ ፓርት ነው። ከዛ ደግሞ አሉኝ ያልኳቸው ደግሞ በጣም የተመካውባቸው ደግሞ ሰዎች ነበሩ። ስለዚህ ማን አለ የሚለው that's it። ምን አለ ደግሞ I have this you know ህይወቴ እኔ አሁን ቅድም ዲስክራይብ ያርኩላችሁ ህይወት ላይ በውኔም በህልሜም እገባለሁ ብያስብ እንዳለ ራሱ እንደዛ አይነት ህይወት አላቅም። like በቃ ማለት ሰው እንደዛ እንደሚኖር አላቅም። ያው ምንም አለ ይሄም አለ ሚለው እንትን such a shock ነው የሆነብኝ in my life። እና እዚህ የነበረኝ የሆነ የተደላደረ የሆነ በቃ ሁሌ እንደዛ መቀጥል ሁሌ ይሄ ህይወት አለ I got this I went here I went that like የሆነ ምለው ደግሞ ምን ብትለኝ ደግሞ ለካ ባላወራውም እንደ strong hold ሆነው ተደርድረው እንደ ብሪክ የተቀመጡ ማንነቶች አሉ። እንዳልኩ መንፈስ ቅዱስን ደግሞ አላቅም። so it was the beginning of my encounter። እግዚአብሔር ማን አለ ማን የለም የሚለውን ማፍረስ ፈልጓል። ምንም የሚለው ማፍረስ ፈልጓል። ባዶነትን ፈልጓል። እሱ መግባት ፈልጓል። በጣም ጥልቅ ነው። ስለዚህ እኔ ብሄድ ይሻላችኋል አይደል ያለው ጂሰስ ወደ እውነት ሁሉ ይመራችኋል። that's so deep። እኔ አላቀውም እሱ የዛን ቀን ነው በቃ እውነት ለካ መጀመሪያ እንደ መስታወት እኔ ራሴን ለካ ፌስ ማድረግ አለብኝ። እኔና እሱ ስንታይ ለካ መስታወቴ ነው ማለት ነው። እውነትን ነው የሚያሳየኝ። ገባ so like መጥቶ ሲገባ እውነት ሆኖ ነው ወደ እውነት ምንሄድ ከሆነ you have to face it። ስለዚህ እውነትን ማየት እውነትን ደግሞ ሳይ እነዛ ነገሮች ነበሩ you had to deal with them። ስለዚህ ሲጀምር ያኛው እንደ ቁልፍ ነው። አሁን የሌሎቹ የሶንግ ፓርቶች የመጡት እንዳልኩ በወርሺፕ ቲምም ውስጥ ሲያድግ መዝሙሩ እየቆየ ሲሄድ ነው። ይሄ አሁን ያነበብካቸው ግን ዋናው ኮሩ ነውና በዛ ነው ብትን ያረገኝ እኔን that was like you have nobody አለኝ ያልሹም የለም የለኝም ያልሹ doesn't matter ገባ like የለኝ ያልሹም ስለሌለ doesn't matter እኔ ያለው አለኝ ያልሹም የለሽም እኔ it's only me so ማፔን አስተካከለው ፐርስፔክቲቭን መነጽሬን የቀየርኩት ለካ አንተ ከማህፀን ጀምሮ አምላኬ ነህ። ለከማ የኔ ታሪክ ብዬ ስመዘግበው my mind my heart እየመዘገበው የቆየው ይሄ አይዳ ማናት አይዳ እንደዚህ ናት እንደዚህ ያላት እንደዚህ ያላትም ለካ that's not me that's not the reality my reality is God። ስለዚህ እሱን ነው ያፈረሰልኝ። ስለዚህ አሁን ያልከው it was በቃ ማይኪ ነበርና ለኔ ትልቁ ኮርሱ በጣም ጥልቅ ነው። ዋው እንደዚህ ነው ተረድቻለሁ። አላውቅም የሚገርም ነው። ይሄ ፕሮግራም የሚያስፈልገው ለዚህ ነው። ሰዎች በዚህ መንፈስ በቃ የመጀመሪያሽ መዝሙር ነው ኦፊሻል ዋው ስትቀበይ ከመንፈስ ቅዱስ ነው የጀመርሽ። ዋው ከዛ በፊት አንድ የጻፍኩ መስሎኝ ከዚህ 4 አመት በፊት ነው ምናምን የጻፍኩ መስሎኝ ገና ወርሺፕ ቲም እንደተቀላቀልኩ ነውና በጣም ኤክሳይትድ ሆኜ አይ ቲንክ መዝሙር ጋይስ ጽፍ ያለው ምናምን ብያመጣው ሙሉ ዜማው የሌላ ሰው ነው። ግጥምን ከዛ እስቲ ዘምሪው ተባልኩ። ሲዘምረው እንዴ ያሉ ዋናው መዝሙር ዘመሩልኝ። ከዛ አይ እቺ ያው የራሴ ይሄ ከፍላጎት ነው ግን ሪል በቃ እንደ ዝማሬም እንደ አገልግሎትም መንፈስ ቅዱስ ነው። ግን የሚገርም ነው በጣም አንደኛ የተቀበልሽበት መንገድ የተቀበልሽበት ደግሞ ዴብዙ ኮንቴንቱ ራሱ በጣም ፓወርፉል ነውና እንዲ ነው ሌሎችንም መዝሙሮች የምትቀበዩ በብዙ አይነት ነው so many kind በብዙ አይነት ሲዝን በብዙ አይነት መንገድ ብዙ አይነት ነው። that's the beauty of የእግዚአብሔር ጸጋ አይደለ አንዳንዱ just ሙሉ መዝሙር ዝም ብሎ ፍሎ የሚያደርግለት ሰው አለ። አንዳንዱ በህልም የሚያያል አንዳንዱ በሆነ ነገር አልፎ it's just a different እንደ የእንትኑ ይቀያየራል። ቁጭ ብለው ከሚጽፉት ውስጥ ግን አይደለሁም። በጣም ቀናለሁ እንደዛ ሳይ የሆነ ነገር I can't sit and write አሁን መዝሙር እስቲ ልጻፍ ብዬ ከዛ ውስጥ አይደለም። እንዳልኳቸው አይነት መዝሙር ነው የሚመጣው። የሰው ሙሉ ዜማ በኔ ግጥም ወይ በየሰው ግጥም በኔ ዜማ ምናምን ነው የሚሆነው አስቤ ከጻፍኩኝ መቀበል ነው ያንቺ የሆነ እንትን ለኔ ፐርፐዝ ያስፈልገኛል።
ፐርፐዝ አሁን ይሄ ፐርፐዝ አለው አይደል አትሊስት የሆነች ፓርቷ በፐርፐዝ በሆነ ነገር መምጣት አለባት ካልሆነ ፖይንቱ ብጽፎም እንደው አሪፍ ቢሆን ፖይንት ግን ላይኖረው ነው ማለት ነው አይደል ስለዚህ ፐርፐስፉል እንዲሆን ያ እንጂ ብዙ አይነት ሶንግ ነው ሰው ማሚጽ እንዳልኩ ያው የሚያስቅም ማለት ላይ ማይወጣ ለፐብሊክ መዝሙሩን ለመዘመር በጣም ጓጓን የመጨረሻ ጥያቄ ከዚህ መዝሙር ጋር በተያያዘ ምስክርነት ከሰዎችም ሊሆን ይችላል አንቺም ካለሽ ምስክርነት ካለሽ እሷን እንትንበልና የኔ ምስክርነት እንዳልኳችሁ 10 አመት የኖርኩትን ህይወት ሁሉ በቃ በሷ ነው እየመነዘርኩ የኖርኩት ምክንያቱም ኃይለኛ መንገድ ነው የመጣው 10 አመት ሆሊ ስፒሪት የሚያስፈልገኝ መንፈስ ቅዱስ የምር የሚያስፈልገኝ አመታት ሆኑና መጀመሪያ ስንቁን ሰጠኝ ሂጃለኝ ከዛ እንትን ያልኩባት ብዙ ምስክርነት ያላት መዝሙር ናት ለራሴ ራሱ ሪማይንድ እያረገኝ ሄድኩባት መዝሙር ናት ከሰዎች አይ ቲንክ ሜቢ ቲሹ ትዚላታለ መንገድ ላይ እኔና ቲሹ ወክ ያረግን አንድ ጊዜ ራንድ ደግሞ በጣም የሳቅን የተጫወትን ቀልድ ምናምን ያወራን አንድ ሰው ያዘኝና አስደነገጠኝና with your song በጣም በተዘጋጋ ጊዜ ማለት አይ ቲንክ እሱ የነበረበት ጦርነት የነበረበት ሁሉ ነገር የተዘጋጋበት ቦታ ነበር መሰለኝና በዛ ውስጥ በዚህ መዝሙር ነው ጌታን ያገኘነው እንዴት እንደደረሰው ማላቅም ብቻ ይሄን ብቻ ነው አለን ሄደ ቀልዱ ጠፋብን እኔ እናንተሹ በጣም ሳቅ ላይ እንትን ይያል ነበርና መሀል ላይ ነው ያዘን መሀል መንገድ ላይ በቅርብ ከማስታውሰው ምስክርነት እሱ ነው በጦርነት ውስጥ በጣም በተዘጋ ሁኔታ ውስጥ ምንም አክሰስ በሌለብን ሁኔታ ውስጥ ይሄ መዝሙርና የሆነ ደግሞ ትግርኛ መዝሙር የዘመርኩት አለ እሱ በሱ ነው ጌታን አገኘው በሱ አለኝ እና ሄደ that's all he said እና እሱ የቅርብ ምስክርነት እዚህ የሚለኝ እሱ ነው ያ ሰዎች መዳን ሆኗል አሜን ከዚህ ኦዲየንስ ከዘጻት ኳየር ደግሞ ምስክርነት ያለው ሰው አለ በዚህ መዝሙር በጣም የምወደው መዝሙር ነው እኔም ጌታ ኢየሱስ ዘመንሽን ይባርክ ስላስተናገድሽው መንፈሱን ውስጥ ስላረክሽልን በዚህ መዝሙር እኔ በጣም የሚገርመኝ ከዚህ መዝሙር ብዙ ጊዜ መንፈስ ቅዱስን ቀድም እንዳልሽው ሞር ከፐርሰን ይልቅ ኃይሉ ላይ ብዙ መዝሙሮች ስለ መንፈስ ቅዱስ ሲባል እፈልጋለሁ ነው ብዙ ጊዜ የሚባለውና ይሄን መዝሙር ስሰማው በጣም ዩኒክ ያደረገብኝ መንፈስ ቅዱስን as a person እሱ ኃይል ብቻ አይደለም እሱ ልሳን የሚያናገር ብቻ አይደለም የሚጠል ብቻ አይደለም he's a person የሚጠጋጋ ወዳጅ የሚመራ የልብ የሆነ ነውና ይህን መዝሙር ስዘምረው በዚህ መንፈስ እንደሆነ ያደርገኛል ኃይሉን ብቻ ሳይሆን እሱም ችግር የለውም እፈልጋለሁ እንለዋለን ግን ራሱን መንፈስ ቅዱስ as a person እንደ ወዳጅ ማናገር በዚህ መዝሙር ውስጥ እሱን አየሁበትና በቃ ይሄንንም ትውልዱ እንዲያቀው መንፈስ ቅዱስ ኃይል ብቻ ሳይሆን ወዳጅ ነው ብንጠቀምበት የቅርባችን ውበታችን ሞገሳችን ኃይላችን ማንነታችን ነው መንፈስ ቅዱስና ይሄንን አየሁበት በዚህ መዝሙር ውስጥ እና ይሄን አለመመስከር አልቻልኩኝም አሜን ተባረኪ አሁን እንዘምረው thank you ቅዱስ ከኔ ጋር ያለው እሱ ብቻ ነው የሚያኮራ ሌላ ማን አለ መንፈስ ቅዱስ በውስጤ ያለ እሱ ብቻ ነው የሚያስመካ ሌላ ምን አለ
ጓዳዬ ያጽናናኛል ይደግፈኛል በጎነቱን ይገልጽልኛል መካሪዬ ነው አለኝታዬ ዘልቆ ሚኖር ያጽናናኛል ያጽናናኛል ይደግፈኛል በጎነቱን ይገልጽልኛል መካሪዬ ነው አለኝታዬ ዘልቆ ሚኖር ውስጤ ጓዳዬ It's
እወድሃለሁ